ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል የሚገኙ በተለያዩ መስኮች የተሰማሩ የመንግስት ሰራተኞች ስራቸውን ማቆማቸውን አስታወቁ። በትግራይ ክልል በተለያዩ መስኮች ተሰማርተው የሚሰሩ የመንግስት ሰራተኞች ደሞዝ በመቋረጡ ምክንያት ስራቸው እንዳቆሙ አስታውቀዋል። የምስራቃዊ ዞን አቃቢ ህጎችና የመንግስት ሰራተኞች፣ የስቡህ ሳዕስዑ ወረዳ አቃቢ ህጎችና የመንግስት ሰራተኞች፣ የጋንታ ፎሽም ወረዳ አቃቢ ህጎችና የመንግስት ሰራተኞች እንዲሁም የጻዕዳ አምባ ወረዳ አቃቢ ህጎችና የመንግስት ሰራተኞች በትግራይ ክልል ጊዜያዊ አስተዳደር ትዕዛዝ መሰረት ደሞዛችን ስለተቋረጠ እኛም ከመጋቢት 1 2018 ዓ.ም ጀምሮ ስራችን ለማቆም ተገደናል ሲሉ ለሚመለከተው አካል አሳውቀዋል። በተጨማሪም ራያ አዘቦ ወረዳ፣ የጭላ በርገለ ወረዳ፣ በአድዋ ወረደገ፣ አድዋ ከተማ፣ ብዘት ወረዳ፣ እንዳመሆኒ ወረዳ፣ እምባላጀ ወረዳ፣ ጋንታ ፈሹም ወረዳ፣ ስቡህ ሳዕስዑ ወረዳና ጻዕዳ አምባ ወረዳ መምህራን ደሞዝ ስላልተከፈላቸው በትናንትናው ዕለት ትምህርት ቤቶቻቸው ዘግተው ውለዋል። የመንግስት ሰራተኛው ህይወት ከእጅ ወደ አፍ ሲሆን ቤተሰቡን ለመደገፍ የሚያገኘው ደሞዝ በትግራይ ክልል ጊዜያዊ አስተዳደር ተቋርጦ በህልውና አደጋ ውስጥ ይገኛል ያሉት የትግራይ ክልል መንግስት ሰራተኞች ከዛሬ ረቡዕ መጋቢት 2 2018 ዓ.ም ጀምሮ የተለያዩ የመንግስት ቢሮዎች ሊዘጉ እንደሚችሉም ይገመታል። እንደሚታወቀው የክልሉ ጊዜያዊ አስተዳደር ለታጣቂዎች ማሳከሚያና ለክልሉ መልሶ ማቋቋሚያ በሚል ሰበብ የመንግስት ሰራተኛው ደሞዝ ያለ ፍቃዳቸው 20% እንዲቆረጥበት ባለፈው ሳምንት መወሰኑ ይታወሳል። ይህ ውሳኔ ያስተላለፈው ጊዜያዊ አስተዳደሩ በማግስቱ የክልሉ የመንግስት ሰራተኞች ደሞዝ ሙሉ በሙሉም አቋርጦታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ሹመቶችን ሰጡ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አመራሮች ሹመት ሰጥተዋል። ጠቅላይ ሚኒስትሩ በሰጡት ሹመት መሰረት ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ረዳት ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር እንዲሁም አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው ተሾመዋል። ከህግ ውጪ ከስራቸው የተሰናበቱ 942 ሰራተኞች ወደ ስራቸው እንዲመለሱ መደረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። የዳኝነትና የዲሞክራሲ ተቋማት ምርታ ለተሳካ ሀገር መንግስት ግንባታ በሚል መሪ ሐሳብ ሀገራዊ የዳኝነትና የዲሞክራሲ ተቋማት የሪፎርም ጉዞን የሚዳስስና ቀጣይ አቅጣጫዎችን የሚመለከት ኮንፈረንስ ተካሂዷል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤ በኮንፈረንሱ ላይ እንደገለጹት የህዝብ አስተዳደር እንዲሻሻልና የመንግስት ተጠያቂነት ለማሳደግ ይሰራል ብለዋል። አስተዳዳሪው በደል የደረሰባቸው ግለሰቦች የሚያቀርቧቸውን ቅሬታዎችና ቤቱታቸውን በመከታተል መርምሮ እልባት እንዲያገኙ እየሰራ ይገኛል ብለዋል ወይዘሮዋ። በቀጣይም የአቤቱታ ምላሽ አሰጣጡን ከ78 በመቶ ወደ 85 በመቶ ለማድረስ መታቀዱንም ገልጸዋል። ባለፉት ዓመታት በተሰሩ ስራዎች ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶው እልባት እንዲያገኙ የተደረገ ሲሆን ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎች የቁጥጥር ስራዎችን በመስራት 87 በመቶ መፍትሄ እንዲያገኙ መደረጉንም ተናግረዋል። እንደ ዋና እንባ ጠባቂዋ ገለጻ መሬታቸው ያለአግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸውና 14 ሚሊዮን ብር ካሳ እንዲከፈላቸው ተደርጓል። ከህግ ውጪ ከስራቸው ተሰናብተው የነበሩ 942 ሰራተኞች ደግሞ ወደ ስራ ገበታቸው እንዲመለሱ መደረጉን ወይዘሮ ስመኝ አብራርተዋል። አቤቱታ አቅራቢዎች ከህግ አግባብ ውጭ የተከተሉትን ልዩ ልዩ መንግስታዊ አገልግሎቶችን እንዲያገኙ መደረጉን ጠቅሰው ዜጎች መረጃ የማግኘት፣ የመጠየቅ፣ የማዘጋጀት መብታቸው እንዲከበርና የመረጃ ነጻነት ህጉ እንዲተገበር ክትትል እያደረገ መሆኑንም ወይዘሮ ስመኝ ውቤ አንስተዋል። የተጠናከረ የቁጥጥርና የምርመራ ስርዓትን መዘርጋት የአስተዳደራዊ በደልን ይቀንስ መስራት የተቋሙ የትኩረት አቅጣጫዎች መሆናቸውንም አስረድተዋል። የህዝብ አስተዳደር በግልጽነትና በተጠያቂነት መርህ እንዲመራ ለማድረግና ህገ መንግስታዊነትን ለማስፈን እንደሚሰራ በመግለጽ ተቋማት የሚሰጧቸው ፍትሃዊነት የጎደለው ውሳኔዎች፣ ትዕዛዞች በወቅቱ ለማረምና ለመከላከል እንደሚሰራም ወይዘሮ ስመኝ ውቤ ተናግረዋል። መረጃው የጋዜጣ ፕላስ ነው።
ዩጋንዳ በደቡብ ሱዳን ንጹሃን ላይ የአየር ጥቃት ፈጽማለች የሚለውን ሪፖርት ውድቅ አደረገች። ዩጋንዳ በደቡብ ሱዳን የሚገኙ የኑዌር ማህበረሰቦችን ጨምሮ በንጹሃን ዜጎች ላይ የአየር ጥቃት ፈጽማለች በሚል የተባበሩት መንግስታት ድርጅት ያቀረበባትን ሪፖርት አልቀበልም ብላለች። የዩጋንዳ ባለስልጣናት የሰራዊቱ ስምሪት የተከናወነው በፕሬዝዳንት ሳልቫ ኪር ጥያቄ መሆኑን ገልጸው ንጹሃን ዜጎች ኢላማ አድርገናል የሚለው ክስ አስተባብለዋል። በሌላ በኩል የተባበሩት መንግስታት ድርጅት በደቡብ ሱዳን እየተባባሰ የመጣው ግጭት እንደ አውሮፓውያን አቆጣጠር በ2018 የተፈረመውን የሰላም ስምምነት አደጋ ላይ ሊጥል እንደሚችል አስጠንቅቋል። ይህ የክስ ምልልስ በምስራቅ አፍሪካ ቀጠናዊ ሰላም ላይ ያለውን ስጋት ይበልጥም አባብሶታል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአያቶላህ አገዛዝ አስወግዱ የሚል መልእክት ለኢራናውያን አስተላለፉ። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግስት ተቃውሞን ኢራናውያን እንዳያስቡት አስጠንቅቀዋል። በቢሮአቸው ኤክስ ገጽ ላይ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም ኔታንያሁ ከኢራን በኩል ያለው ምላሽ የከፋ ሆነባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፈዋል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። በተቃራኒው ኢራን ህዝቡ በአንድ ቆሞ ሀገሩን እንዲታደግና የአሜሪካን እንዲሁም የእስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ትገኛለች። አያቶላህ ከእንግዲህ የሉም፣ ሌላ እንዲተካቸው አትፈልጉም የሚል ሀሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለን ሲሉም ተደምጧል። በእርግጥ ኢራናውያን ብርቱ አቋም በመውሰድ የአያቶላህ አሊ ሀሚኒ ስርዓትን የማስቀጠል ስራ ላይ ናቸውም ተብሏል። ሁኔታዎችን አመቻቸንላችኋል፣ አሁን እርምጃ ውሰዱ የሚል ሀሳብ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ማጋራታቸውን ጦርነቱን የመግታት አቋም እንደሌላቸው ጠቋሚ ነው የሚል ትንታኔ እየተሰጠም ነው ሲል የዘገበው አልጀዚራ ነው። በሌላ በኩል በቤሩት የእስራኤል ጥቃት 4 የኢራን ዲፕሎማቶች ተገድለዋል። በሊባኖስ ዋና ከተማ ቤሩት በሚገኝ አንድ ሆቴል ላይ እስራኤል በሰነዘረችው ጥቃት 4 የኢራን ዲፕሎማቶች መገደላቸውን የተባበሩት መንግስታት ድርጅት የኢራን አምባሳደር አስታውቋል። በኢራን አብዮታዊ ዘብ ስር የሚንቀሳቀሰው ፋርስ የዜና ወኪል እንደዘገበው አምባሳደሩ ይህንን መረጃ ያረጋገጡት ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ነው ብሏል። የኢራን ቋሚ ተወካይ አሚር ሰኢድ ኢራቫኒ ለአያቶላ ለ6 ዓመት ተቋርጦ የነበረው የቻይናና ሰሜን ኮሪያ የባቡር መንገድ ተከፈተ። ለ6 ዓመት ተቋርጦ የነበረው ከቻይና ወደ ሰሜን ኮሪያ የሚወስደው የባቡር መስመር መከፈቱ ተገልጿል። ከነገ ሐሙስ ጀምሮ በሳምንት ለ4 ቀናት ከቤጂንግ ወደ ፒዮንግያንግ የሚደረግ የባቡር ጉዞ ይጀመራል ተብሏል። ጉዞው ተቋርጦ የነበረው በኮሮና ቫይረስ ወረርሽኝ ምክንያት ሲሆን ዳግመኛ መጀመሩ የሁለቱን ሀገራት ወዳጅነት እንደሚያጠናክር የቻይና ባቡር ባለስልጣን አስታውቋል። ከወረርሽኙ በኋላ ቻይና ወደ መደበኛ የዕለት ተዕለት እንቅስቃሴ ብትመለስም ሰሜን ኮሪያ ገደቦችን ለማላላት ጊዜ ወስዶባታል። ከአውሮፓውያን 2024 ወዲህ ወደ ሰሜን ኮሪያ የሚገቡ የቱሪስቶች ቁጥር ቀስ በቀስ ከፍ እንዲልም ተወስኗል። ከቤጂንግ ወደ ፒዮንግያንግ በሚወስደው ባቡር መሳፈር የሚችሉት ዓለም አቀፍ ተጓዦች ቁጥር አሁንም ውስን እንደሚሆንም ተገልጿል። ቢቢሲ ያነጋገርኳቸው ያላቸው የጉዞ ወኪሎች እንደገለጹ እስካሁን ድረስ ለነጋዴዎችና ቱሪስቶች በቂ የባቡር ትኬት ይፋ አልተደረገም። የባቡር ትኬት ለመግዛት ቪዛ ያስፈልጋል ብለዋል። ኤኤፍፒ እንደዘገበው አሁን ላይ ቪዛ ያላቸው በሰሜን ኮሪያ የሚኖሩ ወይም ቤተሰብ የሚጠይቁ ቻይናዎች ናቸው። ነገ የመጀመሪያው ጉዞ ለሚደረግበት ባቡር ገበያ ላይ የቀረቡ ትኬቶች ተሽጠው ማለቃቸው ሮይተርስ የዜና ወኪልም ገልጿል። በብዛት የባቡር ትኬት የቆረጡት ነጋዴዎች፣ የመንግስት ባለስልጣናትና ጋዜጠኞች ናቸው ተብሏል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎጂኩን በሁለት ሀገራት መካከል ዘላቂነት ያለው ትራንስፖርት መኖሩ ትልቅ ሚና ይኖረዋል ብለዋል። የደቡብ ኮሪያው መሪ ኪም ጆንግ ኡን ለቻይናው ፕሬዝዳንት ጂ ጂንፒንግ በላኩት ደብዳቤ በሁለት ሀገራት መካከል ያለው ትስስር ሶሻሊስት መርህን ተከትሎ የበለጠ እንደሚጠናከር ተስፋ እንደሚያደርጉም ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ